እግዚአብሔር የውሳኔያችን ሰዓት ነው ወደኛ ህይወት የሚመጣው። እግዚአብሔር በማያስፈልገን ሰዓት ላይ ወደኛ ህይወት አይመጣም። ሃይማኖት የለቀኩበትን ምክንያት ልንገራችሁ። ከእስልምና ሰላም የቻናል ቤተሰቦች እንዴት ናችሁ? ሆነ ያለው እግዚአብሔር ይመስገን። በያላችሁበት የሰዓት አቆጣጠር ሁሉ ሰላማችሁ ይብዛ እያልኩ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንደምታውቁት ሰሞኑን በእፎይ ጉዳይ በጣም የተለያዩ መረጃዎች ወጥተዋል ማለት ነው። እናም ይሄ መረጃ ምንድን ነው? ሰሞኑን ወደ 3 የሚደርሱ ሰዎች እንግዲህ የኦርቶዶክስ ተዋሕዶ እምነትን ተቀላቅለዋል። ከነዚህ መካከልም አንዷ የፕሮቴስታንት አማኝ የሆነችዋ አርቲስት ሰገን ይፍጠር ወደ ኦርቶዶክስ እምነት ተቀላቅላለች። እስኪ እሱን ቪዲዮ የምናየው ይሆናል። ሌሎቹ ሁለቶቹ ለእስልምና እምነት ወደ ኦርቶዶክስ የቀየሩ ናቸው። ልጆች ለምን ቀየራችሁ ተብለው ሲጠየቁ በምን ምክንያት እንደቀየሩ ማብራሪያ ሰጥተዋል። እሱንም የማስደምጣቸው ይሆናል ማለት ነው። ለቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን በጭራሽ እንዳትረሱ። እግዚአብሔር የውሳኔያችን ሰዓት ነው ወደኛ ህይወት የሚመጣው። እግዚአብሔር በማያስፈልገን ሰዓት ላይ ወደኛ ህይወት አይመጣም። ምን ልላችሁ ፈልጌ መሰላችሁ? ነገሮች በቃ አበቁልኝ ምን ልሆን ነው ባልንባቸው ሰዓቶች ባለቀላቸው በ11ኛ ሰዓቶች ወደኛ ህይወት መጥቶ እግዚአብሔር በህይወታችን ላይ እስክንገረምና እስክንደነቅ ድረስ እጃችንን ባፋችን እስክንጭን ድረስ በብዙ ነገሮች ያስገርመናል። ለዚህ ደግሞ ምስክር እኔ ነኝ። እኔ በእግዚአብሔር ቤት ሁል ጊዜ ምስክር አለኝ። እውነቴን ነው የምላችሁ። እግዚአብሔር በእኔ ህይወት ላይ የሚያደርጋቸውን ነገሮች እንዲህ ነው ብዬ መግለጽ ያቅተኛል። እግዚአብሔር መልካም አባት ነው፣ ደግ አባት ነው። ለዛም ነው በቻልኩት መጠን የእግዚአብሔርን ቃል በሶሻል ሚዲያ ሼር ማረጋችሁ። ምክንያቱም እኔ የቀመስኩትን ነገር እናንተም እንድትቀምሱና ከእግዚአብሔር ጋር ያላችሁ ነገር በቃ ደስ የሚል እንዲሆን ስለምፈልግ ነው። ይህን ቪዲዮ የሰራሁት ጀስት እኔ የትኛውንም እምነት ለመቃወም ወይም ደግሞ የትኛው እምነት ከየትኛው እምነት ይበልጣል ለማለት ሳይሆን ይህን ቪዲዮ የምትመለከቱ ሰዎች ያው እንድንመማርበት ማለት እንደ ሌላ ሀገራት እንደ ምዕራባውያን እንደምናያቸው ሀገራት ተከፋፍለን እልቂት እንዳይመጣ ነው። ካሁን በፊት ታውቃላችሁ በብዙ ጦርነት በብዙ መከራ በጣም ብዙ ወገኖቻችን ዘመዶቻችን አጠናልና ለወደፊትም እንደዛ አይነት እጣ ፈንታ እንዳይከሰት በሚለው ነው። ስለዚህ ፍቅር ይሻለናል በሚለው ነው ይህን ቪዲዮ የሰራሁት። ሌላ ተቃውሞ የለኝም ማለት ነው። እኔ የትኛውን እምነት የመንካት መብትም የለኝም ማለት ነው። ደግሞ ለመንካት አይደለም። በቅድሚያ ጥያቄ ከመጠየቅ ሊጀምር ነው። ያው ይሄንን ተመልክታችሁታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአደባባይ በዓላት በአንዱ ቀን ምዕመናን አናደርገውም እንጂ ሰብሰብ ብለን የሆነ አካል ላይ ልክ እንደዚህ አይነት ጩኸት ብንጮህ በነጋታው ምንድነው የሚያጋጥመው? አረ ተውት። በነጋታው በእለቱ እዛው ዙሪያ የሚኖሩ የጸጥታ አካላት ምን የሚያደርጉ ይመስላችኋል? ይህንን ነው ግልጽ መበደል ነው። ይህንን ነው ልጓም ያጣ ማንነት ነው። ግድ የለም ለከት ያስፈልገዋል የምንለው እንዲህ አይነቱ ነው። እንዲህ ያለውን ግልጽ የአደባባይ ወንጀል በማጀብም ጭምር ታሳልፉታላችሁ። ይህ መጫጫንን ነው። ኧረ ተው፣ ይህ ነገር ይርከስ አያስኬድም የምንለው በዚህ አይነት መንገድ የሚፈጸሙትን። በሐሮማያ ዩኒቨርሲቲ ወጣት የቤተክርስቲያናችን ልጅ የእፎይን ምስል ፕሮፋይል ፒክቸር አድርገሃል ተብሎ ታስሯል። መታሰሩ አይገርምም። ዩኒቨርሲቲውም ሊያባረረው እየሰራ ነው ያለ። ሐሮማያ ዩኒቨርሲቲ ሰምተናል። ለቤተክርስቲያን የምትመቸው ኢትዮጵያ ይቺ ናት። ዛሬም እፎይ ነኝ። ይህ ቪዲዮ አይታችሁ ሸር አድርጉ። ይህ ቪዲዮ ነገር ግን እኔ ፍቅር ይሻለናል የምንለው ምክንያቱም አንድ ሰው የአንድን ሰው እምነት የመንካትን አንዱ ይበልጣል የማለትን መብት የለም። በህገ መንግስቱ እንደዚህ አይነት ሁኔታ ከተካሄደ ወይም ሲደረግ እንደሚያስቀጣ ታውቃላችሁ። ስለዚህ ታላላቅ አባቶች፣ የእምነት አባቶች እንዲሁም ደግሞ የሀገራችን መሪም በዚህ ነገር ጣልቃ ገብቶ ይህንን ነገር መፍትሄ እንዲያገኝ ማድረግ አለበት ብዬ አምናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እኔ ከእስልምና ወደ ጌታ ኢየሱስ ክርስቶስ የመጣሁበትን ሁለት ምክንያት እነግራችኋለሁ። እሱም ቅዱስ ቁርአን ላይ ኢስላም ጀነት ይገባል የሚል ቦታ ስለሌለ፣ ሁለተኛ ነብዩላህ መሐመድ ራሱ ለተከታዮቹ እኔ ራሴ አላውቅም ስላለ ወደ እውነቱ ወደ መንገዱ መጥቻለሁ። አዲስ ህይወት አግኝቻለሁ። የዘላለምን ህይወት አግኝቻለሁ። ኢየሱስ ደግሞ እንዲህ አላቸው ለተከታዮቹ፣ እኔ እሄዳለሁ አለ፣ ስፍራ አዘጋጅላችኋለሁ አለ። እኔ ባዘጋጀውላችሁ ስፍራ ለዘላለም ትኖራላችሁ ስላለ ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ እንደዛ ስል
መንገዱ ወዴት ነው ብሎ ሲጠይቁ እንዲህ አላቸው፣ ታውቃላችኋል፣ ያ መንገድ እኔ እውነት፣ እኔ ሕይወት፣ እኔ ሰላም ነኝ፣ በእኔ በቀር ወደ አብ የሚደርስ የለም ስላለ እርግጠኛ ሆኖ ማለት ነው። ስለዚህ እርግጠኛ ወደ ሆነ መንገድ መጥቻለሁ ማለት ወንድማችን እንግዲህ በዚህ መልኩ የቀየረበትን ምክንያት በይፋ ወጥቶ ሶሻል ሚዲያ ላይ ተናግሯል ማለት ነው። የቀየርበት ምክንያት ብለው ጠይቀውት ነበር። የቀየረበት ምክንያትም ደግሞ በዚህ መልኩ ማብራሪያ ሰጥቷል ማለት ነው። ሌላው እንግዲህ ሌላ ተጨማሪ አንድ ሴት እህታችንም ለምን ቀየርሽ ብለው ቃለ መጠይቅ አድርገውላት ነበረ። ቲክቶከር ሃይማኖት የለቀኩበትን ምክንያት ልንገራችሁ። ከእስልምና ያጣሁት ነገር ኖሮ ምናምን ነገር አይደለም። መንፈሳዊ ነገር ስለተገለጸልኝ ነው። ማን የገለጸልሽ ካላችሁን ፈጣሪ። ሁላችንም ውስጣችን ፈጣሪ አለ። ያንን ፈጣሪ አድምጡት። ሲቀጥል ደግሞ ትንሽም ሆነ ትልቅ ኡስታዞች እዚህ ቲክቶክ ላይ ስትንጫጩ እያየው ነበር። አቴንሽንን ስቲች ሳላረግ ልስጣችሁ። እኔ ሂክማ ነኝ። እኔ ሳወራ ስለ ራሴ ነው ማወራው፣ ስለ ራሴ አመለካከት ነው ማወራው እንጂ ያሁን ሁላ እኔ አልወክልም። አትወክሉኝ። አሁንም እኔ ብወጣ ላይ ከሆነ ከኩንታል ስኳር ላይ አንድ ፍሬ ስኳር እንደተቀነሰች ማለት ነው። ለምንድን ነው የምትንጫጩት? በቃ አወራው፣ በቃ አለቀ። ሲቀጥል ደግሞ ማለት ነው እናንተ እነዚህ አንዳንዶቹ ጨቋኝ አትሁኑ። የግድ መሳሪያና ጎራዴ መያዝ የለብህም ለመጨቆስ። ሰውን ሐሳቡን አትጨቁኑ። ሰሞኑን እየተፈጠረ ያለውን ጉዳይ ሁላችሁም ታውቁታላችሁ። ነገሩ ቀስ እያለ እየተባባሰ እየተጋጋለ የመጣ ጉዳይ ነው። ይሄ ነገር በዚሁ የሚቀጥል ከሆነ በጣም የሚያሳዝን፣ በጣም በኋላ ላይ የምንጸጸትበት እልቂት ውስጥ ነው የምንገባው። ይሄ ነገር ከመቼው እዚህ ጋር እንደደረሰ አልገባኝም፣ ግን መከራችን በዛ። በዘር ስንከፋፈል፣ በቋንቋ ስንከፋፈል፣ በማንነት ስንከፋፈል፣ በሀገር ስንከፋፈል፣ አሁን ደግሞ በሃይማኖት መከፋፈል ጋር ደረሰ። እነዛስ እሺ እነዛ ናቸው አለፉ። ይሄንኛው ግን የሚያልፍ አይመስልም። ስለዚህ ተረጋግተን ቆም ብለን ካላሰብንበት በጣም ብዙ ችግር ይዞ ይመጣል። አሁን የምላችሁ ነገር የምናደርገውን ነገር በሙሉ በማስተዋልና በሰከነ መንፈስ እናደርገው። ይሄ ነገር አልፎ ብዙ ነገር ከተፈጠረ በኋላ የዛሬ ወር ወይም ደግሞ የዛሬ 2 ወር ይሄ ነገር ላይነሳ ይረሳል። ይሄ ነገር ከከፋ ደግሞ የዛሬ ውሳናችንና የዛሬ ምርጫችን የከፋ የማይሽር ጠባሳ አሳድሮብን ያልፋል። እኔ ከሁሉ በላይ የሚያሳስበኝ ወጣቱ ነው። ከዚህ በፊት በጦርነት አለቅን፣ በዘር አለቅን፣ በብሔር አለቅን፣ በብዙ ነገር ተባልተን አለቅን። አትሊስት በዚህኛው ነገሩ ሳይፈጠር ቆም ብለን እናስብና ሳናልቅ ጉዳዩ ይለቅ። ስለዚህ ለራሳችሁ አስቡ። ኢትዮጵያ በዚህ ሰዓት ሰላምና አንድነቷ ይሻላታል። ከሁሉ በላይ ፍቅራችን ይሻላል። የእናንተ አስተያየት ምንድን ነው? የእናንተ ሀሳብስ ምንድን ነው? ይሄ ነገር ወዴት እየሄደ እንደሆነ ታውቃላችሁ? በጣም ከባድ ነው። እስኪ የእናንተን ሀሳብ አስተያየት ደግሞ ኮመንት። እምነቴ ላይ ደካማና ከመስጂድ የራኩ ብሆንም ያለ ቤት ሲነካ ሲፈርስ ማየት ያመኛልና አንድ ነገር ማለት ፈለኩኝ እና መንግስት ሆይ በመስጂድ ፍርስራሽ የምትገነባ ሀገር አትኖርም እና የአብዛኛውን የሙስሊሙን ኡማ መታገስ እንደ ዝምታ ትቁጠረው። ስለዚህ በአስቸኳይ ህገ ወጥ አፍራሾችን ከመስጂዳችን ላይ እጃቸውን እንዲያነሱ ውሳኔ ያስተላልፍልን እና የአላህን ቤት እያፈረሱ ልማት አይመጣው። ልክ በዚህ ሰዓት ከቅድስት ቤተክርስቲያናችን ሰበር መረጃ ተሰምቷል። ይህንን መረጃ ሼር፣ ኮፒ ሊንክ በማድረግ ለብዙዎች በማድረስ አንድነታችንን እንድናሳይ ጠይቃችኋለሁ። እንግዲህ ከቅድስት ቤተክርስቲያናችን የሚዲያ ልሳኖች መካከል የሆነው ተዋህዶ ሚዲያ ማዕከል የምዕመናንን ድምፅ ለመጀመሪያ ጊዜ በእንዲህ አይነት መልኩ አስተጋብቷል። ይገደል፣ ይቃጠል እንዲሁም ደግሞ ጂሃድ የመሳሰሉ ነገሮችና የቅድስት ቤተክርስቲያንን ክብር የሚነኩ የጥላቻ ንግግሮች እንዲቆሙም ጭምር ጠይቋል። ይህንን ታዲያ ድምፅ አባቶችም ጭምር አስተጋብተው እንደምትነግሩንና እንደምታበስሩን ተስፋ አለኝ። ኦርቶዶክሳዊ የሆነ ትስስራችንን በደንብ አጠናክረን የተጋረጠውን እንዲህ ያለውን የቤተ ክርስቲያን ጥላቻና የኦርቶዶክሳውያንን ጉዳት በጋራ እንደምንከላከል ተስፋ አለኝ። እንዲህ ባለ መንገድ ደግሞ ኦርቶዶክሳዊ የሆነ አባትነታቸውን ያለዩ ሊቀ ሊቃውንት ስሙር አላምረው እፎይን በመከላከል በእፎይ ላይ የተቃጣው ድርጊትም ጭምር እንዲቆም ጠንከር ያለ ጽሑፍን አስነብበዋል። አክት ሳይሆን ሪያክት ነው ያደረገውና በአስተምህሮቶች ጉዳይ ራሳችሁን በደንብ አጠናክራችሁ ቅረቡ ሲሉም ሊቀ ሊቃውንት ሞግተዋል። እንዲህ ባለ መንገድ ደግሞ የተለያያችሁ መምህራን፣ ካህናት፣ አባቶችም ሐሳባችሁን እንደምታሰፍሩ አንጠራጠርም። ስለደረስንበት ነገር እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኔም እፎይ ነኝ። መላው ባለማህተብ እፎይ ነው።